ተመልካቾቻችን የጉድ ታይም ሾው ነው። በዚህ ፕሮግራማችን ላይ የምንወዳቸውን የምናከብራቸውን የኪነ ጥበብ ሰዎች እንዲሁም ደግሞ ከኪነ ጥበቡ ውጪ ቢሆንም በተሰማሩበት የሥራ መስክ ጥሩ ስምን አንቱታን ያተረፉ ሰዎችን እየጋበዝን አሪፍ ጊዜዎችን እናሳልፋለን። ይህን ፕሮግራም ይዘን ስንቀርብ ዋነኛ ዓላማችን እነዚህ የምንወዳቸውን የምናከብራቸውን ሰዎች ማዝናናት ነው። ይህ ሲሆን ደግሞ እናንተም የነሱ መዝናናት እያያችሁ ዘና ፈታ ትላላችሁ ብለን በማሰብ ነው። የዛሬው እንግዳችን ሁላችንም የምንወደው የምናከብረው ድምፃዊ ነው። በሀገራችን ውስጥ በአይድል ታሪክ የማንረሳው አይድል ብዬ ነው የማስበው ባላገሩ አይድል ነው። በባላገሩ አይድል ላይ በአሸናፊነት አጠናቋል። እንዲሁም ደግሞ በተለያዩ አገር ውስጥም ከሀገር ውጪም ትላልቅ መድረኮች ላይ ስራዎቹን ሲያቀርብ የሚታወስ ነው። ለምሳሌ ያክል በኮክ ስቱዲዮ አፍሪካ ላይ ከኢትዮጵያም አፍሪካዊም አርቲስቶች ጋር በመሆን አሪፍ ስራዎችን አቅርቦልናል። በቅርቡ ደግሞ ለበዓል የሚሆን አማን የሚል ስራ ወደኛ አድርሷል። የዛሬው እንግዳችን ድምፃዊ ዳዊት ጽጌ ነው። ዳዊት እንኳን ወደ ፕሮግራማችን በሰላም ተመልካቾቻችን ከድምፃዊ ዳዊት ጽጌ ጋር ዛሬ ሁለት አይነት ጨዋታዎች ይኖርናል። የመጀመሪያው ጨዋታችን የሚሆነው ከጀርባዬ እንደምትመለከቱት ሳጥኖች አሉ። ሳጥኖቹ ውስጥ የተለያዩ ነገሮች ተቀምጠዋል። ምን እንደሆኑ ግን እሱም እኔም አናቅም። ስለዚህ በየተራ ሳጥኖቹን እያነሳን ውስጥ ያለውን ነገር እንናገራለን። ይሄ ማለት ሳጥኑን የሚያነሳው ሰው እውነቱን የመናገር ውሸቱን የመናገር መብት አለው። ሌላኛው ሰው ግን ፊቱን ብቻ ተመልክቶ እውነትህን ነው ውሸትህን ነው የሚለውን ይገምታል ማለት ነው። ስለዚህ ለእያንዳንዱ ሳጥን 30 ሰከንድ ይሰጠናል። ከ30 ሰከንድ በኋላ የተናገረ ሰው ትክክል ቢሆን እንኳን አይቆጠርለትም ማለት ነው። ስለዚህ በዚህ ሁኔታ የመጀመሪያውን ጨዋታ እንጫወታለን። ተከታተሉ። በዛሬው ዕለት እንግዲህ ካንተ ጋር እናንተ ሁለት ጨዋታ ይኖረናል። የመጀመሪያውን ጨዋታችንን ልንገርህ። የመጀመሪያው ጨዋታችን የሚሆነው እዛ ጋር እንደምንመለከተው ሳጥኖች አሉ። ሳጥኖች ውስጥ እኔም አንተም ምን እንደሆነ ማናቃቸው ብዙ ነገሮች ተቀምጠዋል። ምንድነው በየተራ ነው ሳጥኑን እናነሳለን። ውስጥ ያለውን ነገር እንመለከታለን። ለምሳሌ አንተ ሳጥኑን ካነሳ እኔ ምን እንደሆነ ማየት አልችልም። ታይና እውነትም ውሸትም የመናገር መብት አለ። እኔ ግን ያንተን ፊት አይቼ እውነትህን ነው ውሸትህን ነው የሚለውን ነው የምገምተው። ስለዚህ እንደሚታየው 7 ሳጥን አለ። ለእያንዳንዱ ጥያቄ 30 ሰከንድ ነው ያለው። 4 ሳጥን ማለትም 4 መልስ በትክክል ያወቀ ሰው አሸናፊ ይሆናል ማለት ነው። እዚህ እንደ ፕሮግራሙ እንግዳ ቅድሚያ ላንተ እንሰጣለን። ብርጭቆ እውነትን ነው። ብርጭቆ ነው። ለሚሲ ተሳይት ነው ለምን ብርጭቆ ነው? እሺ እውነትን ነው ብዬ ገምቻለሁ። ኦኬ ልክ ነኝ? አይ አይደለሽ። ምንድን ነው ያለው? እሺ ኦኬ መነጽር ለሚሲ እንዴት ፕሩቭ አደርጋለሁ ካላየሁት? ኦሪ መነጽር ነው። ስለዚህ እኔ አንድ ሉዝ አድርጌያለሁ ማለት ነው። ኦኬ አንተ አንድ ፖይንት አለ። እሺ ኔክስት ፖይንት የኔ ነው የሚሆነው ማለት ነው። የትኛው ሳጥን ሼር ነው ያለኝ? ትንሽ ረዘም ያለ አደሽም ነው። እሺ ከባድ ይመስላል ሲታይ። እሺ እኔ ሳጥን ውስጥ ያለው በጣም ያረጀ የድሮ ኮምፒውተሮች ላይ ለመያዝ የሚከብድ ማውስ። እውነትሽን ነው። እንደዚህ ልትፈጥሪ አትችይም። በእርግጥ እውነቴን ነው። ሳጥን ውስጥ ያለው ማውዝ ነው። እዚህ ቀጣዩ አንተ ነው ማለት ነው።
የእጅ ብራስሌት የእጅ ማለት የእጅ ብራስሌት ሲልቨር በደንብ ውሸት ነው ልክ ነኝ ወይስ ኦኬ ውሸቴ ነው የወረቀት ምንድን ነው ስሙን እኔም አላውቀውም እኔ ራሴ አላውቀውም ቅድም አንተን ሰምቼ ረጅሙን አስቻለሁ አሁን ግን ትንሿ ነው ማለት ነው እሺ ለኔ ሁለተኛ ሳጥን አይደል ለመክፈት ያስቸግራል በጣም እሺ እኔ ሳጥን ውስጥ ያለው ምን ይመስላል? ባዶ እንኳን አይደለም ግን እኔ ሳጥን ውስጥ ያለው አሁን እርሳስና መቅረጫ እውነቴን ነው? እርግጠኛ ነኝ? በእውነቱ ሁለት እኩል ሆነናል። ሳጥን ውስጥ ያለው ሪፖርት ነው። ችግር የለም በሚቀጥለው አይዞህ አሁን ሁለት እኩል ላይ ከዚህ በኋላ ሁለት እድሎች አሉ። የማሸነፍ እድሉ ለአንተ የሰፋ ነው። ስለዚህ አንተን ሶስተኛ ሳጥን አንሳ። ባትሪ ያን ባትሪ የእጅ ባትሪ ማለት ልክ አይሆን ትንሽ የእጅ እንደዚህ ማለት ባትሪ በእጃው ውሸትን ነው እንግዲህ አንቺ ታውቂያለሽ። እኔ ውሸትን ነው በሚለው ሄጃለሁ። ኦኬ ምንድን ነው ያለው? የእጅ ባትሪ በቁመቴ በላይ ተንጠራርቼ አንስቼ ካልተሳካልኝም ከባድ ነው የሚሆነው። ዴቭ እንግዲህ እስካሁን 3-2 ነው። አንተ 3 አለ እኔ 2 አለ። እዚህ እንግዲህ ይሄንን ባታገኝ ደስ ይለኛል። እኔ ባሸንፍ ደስ ይለኛል። ኦኬ ሳጥን ውስጥ ያለው የድሮ ትወዳለሽ? የድሮ ተረት መጽሐፎች ታውቃለህ አይደል? ትናንሾቹ ሆኖ ግን ያረጀ የተረት መጽሐፍ ነው። ኦኬ ያረጀ የተረት መጽሐፍ ትናንሾቹ ማለት ነው። እርግጠኛ ነኝ። ትክክል እንኳን አይደለሁም። እየዋሸሁ ነበረ። እኔ ሳጥን ውስጥ ያለው የመቁረጫ ጽፍር መቁረጫ እንደዚህ መቀየር በጣም ከባድ ነው። ጎበዝ ሸታም ነው። ተመልካቾቻችን እንግዲህ የመጀመሪያው ዙር ጨዋታችን የተመለከታችሁትን ይመስል ነበረ። እኔና ዳዊት በእኩል ፖይንት ተለያይተናል። ሁለታችንም 3-3 ነጥብ ነበር የነበረን። ስለዚህ ሁለተኛው ጨዋታችን አሸናፊው ማን እንደሚሆን ይለይልናል ማለት ነው። ሁለተኛው ጨዋታችን ደግሞ የሚሆነው እንቁላል ይኖረናል። የተቀቀለና ያልተቀቀለ እንቁላል አለ።
እሱን እያነሳን እጃችን ላይ ለማፍረጥ እንሞክራለን ማለት ነው። የተቀቀለ እንቁላል የደረሰው ሰው 1 ፖይንት ለራሱ ያገኛል። ያልተቀቀለ እንቁላል የደረሰው ሰው ደግሞ ለተቃራኒ ተጫዋቹ 1 ፖይንት ያስገኛል ማለት ነው። በዚህ ሁኔታ የጨዋታችንን አሸናፊ ማን እንደሆነ እንለያለን። ስለዚህ ደስ የሚል ጨዋታ ነው ብለን እንገምታለን። እሱን ተከታትለን እንመለሳለን። አብራችን ቆዩ። እንግዲህ ዳዊት ወደ ሁለተኛ ጨዋታችን ተመልሰናል። ሁለተኛ ጨዋታችን ደግሞ የሚሆነው እንደምትመለከቱት እዚህ ጋር እንቁላሎች አሉ። እንቁላሎች ውስጥ የተቀቀለና ያልተቀቀለ እንቁላል ነው ያለው። ስለዚህ እናንተ በየተራ እንግዲህ እያነሳን ባለን ኃይል እዚህ ለመስበር እንሞክራለን። ያልተቀቀለ የደረሰው ሰው እንግዲህ ላይ ደርስበት ነገር ይኖራል። ስለዚህ አሁንም ቢሆን እንደ እንግዳችን የመጀመሪያው እድል አንተሰጣለሁ ማለት ነው። ግን አሁን እንዴት ነው ማሸነፍ ማለት? ሁሉም ያልተቀቀለ ካለ ይደርሰኛል ሁሉ ማስጀካ ፈርጥ ባል አዎ ያልተቀቀለ ከደረሰ ይፈርሳል። ያልተቀቀለ ከሆነ ግን ይፈርሳል። ስለዚህ ስንት እንቁላል የሚደርሰው? እንግዲህ ከ4 እንቁላል እጁ ላይ ከተጠበሰው ተሸናፊ ይሆናል ማለት ነው እንጂ ሁሉም እንትን ነው፣ ሁሉም የሚሰበር ነው። የተቀቀለ አለ። የተቀቀለው መስበር አንችልም። ስለዚህ ያልተቀቀለ በደረሰ ቁጥር ፖይንት እየጨመርን ነው የምንሄደው ማለት ነው። እሺ፣ በደንብ ማስተዋል አይቻልም። የተቀቀለ ግን አይታይም። እንዴት ነው አስተማይት ይቻላል? ይቻላል? ኖ እየቀለድኩ ነው። እዚሁ ቼክ ማድረግ አይቻልም። ኖ እንደሱም አይቻልም። ዝም ብለህ ፒክ አድርጋሉ በአይኑ ብቻ። መመለስ አይቻልም። እንዴት ነው አይቻልም? ስታስበው ምን መሰለህ? ስታየው እንዴት ነው መመለስ አይቻልም? እንግዲህ እንሞክራለን። አልተቀቀለም። አልተቀቀለም? ነው የተቀቀለ ይመስላል። ኦኬ እሺ፣ ተቀቅሏል። ስለዚህ 1 ፖይንት ለኔ ይቆጠራል ማለት ነው። እሺ አይደል? አለው ግን ዋናው እሱ ነው የተቀቀለ ካሽ አለው። አይ እሺ ምረጥልኝ አይደል? ተብሰን በቃ ምረጥልኝ። እሺ አንሳ እንዴት ነው የሚለየው? እንዴ ሼክ ሲደረግ እንትን ይላል አይደል ማለት ነው? ያ ድምጽ ይሰጣል። አዎ እንግዲህ ሊሰበርልኝ አልቻለም። አይ ቲንክ የተቀቀለ ነው። በቃ ምልክት አድርገሽ የተቀቀለ አይደለም የኔም። እሺ ሁለታችንም አንዳንድ ፖይንት አለብን ማለት ነው። ቀጣዩን አንተ ታንሳለህ። ኮንፊደንስ አሁን ሊላጠው እሺ አንድ ያልተቀቀለ አገኘ ማለት ነው። አንድ እኩል ነበር፣ አንተ 2 አለ ማለት ነው። አሁን እንዴት ነው እሱን ግን እንዴት አወቀው? ያው የፈረንጅ እንቁላል ነው ተቀቀለ። ያው ብቻ እንቁላል ነው ነገር ላይ። አረ አዎ ይሄኛው ትንሽ ቀላ አለብኝ ብዬ እኮ። ኦኬ እሺ አሁን ዲያስፖራ እሺ ምረጥልኝ ለኔ እስቲ ኤክስፒሪየንስ ያለ ይመስላል። እሺ እቺኛው አሪፍ። አረ እንግዲህ አምኜህ ነው አመንኩና የተቀቀለ ነው የሚመስለው። እሺ 2 ፖይንት ማለት ነው። እንደምታዩት ልብሴ ተበላሽቷል። ጥሩ ነው። እጂም እንደዛው አውቀህ ነው አይደል? እያወቅህ ነው የመረጥክብኝ። እሺ ምረጥ በእውነቱ አንተ 3 አለ አሁን። እሺ
በደንብ ጫን ነው ማለት ያለብህ ልክ እንደኔ ማለት ነው እሺ እንዳላንታው እንግዲህ 3 እንቁላል ተጥሏል ኦልሞስት ተሸንፌያለሁ ያው ተሸንፌያለሁ የሚለው ግን ስቲል እንቁላሎች ስለሚቀሩ ተስፋ አልቆርጥም ከዚህ በኋላ ግን አንተን አላማክርም እሺ ይሄ እንኳን የተቀቀለ ይመስላል በእውነቱ ሁለት ፖይንት አለኝ ማለት ነው እኩል ነን አይደለም ማን ነው አንተ 4 ነበር እሺ እኔ አንተ ነኝ አሁን ሁለት ሆንኩኝ ማለት ነው እሺ ስለዚህ አንሳል እሺ ጉዳይ እኔ ብረጥልህ ደግሞ አይ ብዬ ነው እንዴ በእውነቱ ነው ደስ ብሎኛል እውነት ነው እንግዲህ እኔ 2 ነበር 3 አድርጋኝ አሁን ተስፋ አለ 4-3 አትምረጥልኝ እኔ ራሴ እመርጣለሁ እሺ ይሄ እንኳን እንትን ያለ ነው ይመስለኝ ያው ችግር ነው ሲጀመር አይዞህ በደምብ እንትን እንዳለኝ ነው አይ በጣም ነው የምትሰብረው አንቺ ወደ በድጋሚ እሺ እየተቀቀለ አያምርብሽም አንቺ ጉዳይ 5-3 5-3 አዎ ቀስ ያክ ለምንድን ነው ቆይ ገና ያው እኔ እኮ አይደለም 6-3 ስለዚህ አሁን ከዚህ በኋላ 2 እንቁላል ነው የቀረን ብናፈርጠውም ባናፈርጠውም ተሸንፌያለሁ ማለት ነው ስለዚህ አሸናፊነትን አረጋግጣለሁ በጣም ደስ የሚል ጊዜ ነው የነበረ እንዴት ነው ጠፍተሃል አልበም ምናምን እንዴት ነው አዎ አልበም ያው እንግዲህ ይወጣል ጨርሰናል አንዳንድ ነገሮች አሉ በፕሮሞሽን ምናምን እነሱ አይነት ስራዎች ላይ ገብተናል አሁን እንጂ አልቋል ያልቋል ኦኬ ስለዚህ የምንወደውን የምናከብረውን ድምፃዊ ዳዊት ጽጌን በቅርቡ በአልበም እንጠብቃለን ማለት ነው ተመልካቾቻችን እንግዲህ እንደተመለከታችሁት ነው ዳዊት ጽጌ በቅርቡ አሪፍ አልበም ወደኛ ያደርሳል ብለን እንጠብቃለን የነበረን ጨዋታ ግን ደስ የሚል ነበር አንድ ጥያቄ አለኝ ዳዊት እሺ እዚህ ፕሮግራም ላይ ተመልሰህ መምጣት ትፈልጋለህ ከዚህ በኋላ አትመጣም እሺ እናመሰግናለን የነበረን ጊዜ ደስ የሚል ነበረ ይሄ እንደ ማስታወሻነት ለአንተ እንዲሰጥ ወስነናል እሺ የጉድ ታይም ሾው ማስታወሻ ነው ይታስቀምጦ በክብር አስቀምጥልን ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ የዚህ ፕሮግራም አጠቃላይ አሸናፊ ዳዊት ጽጌ ሆኗል ሁለተኛውን ጨዋታ 6-3 በሆነ ነጥብ አሸናፊ ሆኗል ማለት ነው ስለዚህ የዛሬ እንግዳችን አሸናፊያችን ዳዊት ጽጌ ነው የዛሬውን ቀርጻችን ያካሄድነው በበርሆሚ ፓስትሬን ቤከሪ ውስጥ ነው ላደረጉልን መልካም ትብብር ከልብ እናመሰግናለን የሚቀጥለው ሳምንት ደግሞ አዲስ እንግዳ አዲስ ፕሮግራም ይዘን ወደ እናንተ እንደርሳለን እንዳናመልጣችሁ ይህ ጉድ ታይም ሾው ነው መልካም